ጄኤልኤን ቲቪ ወርልድ ዋይድ። በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግሥት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ፣ ቪዲዮንም ላይክ፣ ለሌሎችም ይደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። ጄኤልኤን ቲቪ ወርልድ ዋይድ። ሉቃስ 19 ከ29 ጀምሬ ያነባዋለሁ። ደብረ ዘይትም በሚባል ተራራ አጠገብ ወዳሉ ወደ ቤተፌጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና እንዲህ አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ወደ እርሷ ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ። ፈታችሁ አምጡት። ማንም ስለምን ትፈታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ። የተላኩትም ሄደው እንዳላቸው አገኙ። 32 ላይ የተላኩትም ሄደው እንዳላቸው አገኙ። ማን እንዳላቸው? ኢየሱስ እንዳላቸው አገኙ። እነርሱም ውርንጫውን ሲፈቱ ጌቶቹ ውርንጫውን ስለምን ትፈታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስም አመጡት። በውርንጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄድም ልብሳቸውን በመንገድ ያነጥፉ ነበር። ወደ ደብረ ዘይት ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርት ሁላቸው ደስ እያላቸው ታምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀመሩ። በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉ። ከሕዝብ መካከል ከፈሪሳውያን አንዳንዱ መምህር ሆይ ደቀ መዛሙርትን ገስጻቸው አሉት። መልሶም እንዲህ አላቸው፣ እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮኻሉ። በሌላ በትንቢት መጽሐፍ ላይ እንደዚህ ተብሎ ተጽፏል፣ ንጉሥሽ የዋህ ሆኖ በአህያ ውርንጭላ ምን ይላል? ይመጣል። የተጻፈውን ነው ኢየሱስ ያደረገው። አሜን። ገና ሳይሆን አየው። በቃ ሰዎችን ነው ለምን ብለው ቢጠይቋችሁ ለጌታ ምን ትለዋለች? ታስፈልገዋለች ወይም ያስፈልገዋል ብላችሁ ለባለቤቶቹ ለአህያው ባለቤቶች ነገሩት። ነገር ግን ይህ አህያ የተቀመጠው ከዘመናት በፊት የእግዚአብሔር ቃል እንዲፈጸም በዚች አህያ ላይ ወይም በዚህ አህያ ላይ ኢየሱስ እንዲቀመጥበት ኦሬዲ ተዘጋጅቷል። ታስሮ ተቀምጧል። ለምን? ሰዓቱ ደርሷል። ሃሌሉያ! ሰዓቱ ደርሷል። በሉ እስኪ ያህያ ኢየሱስ ሊቀመጥበት ነው። ኢየሱስ ሊቀመጥበት ስለሆነ ሰዓቱ ስለደረሰ አልተለቀቀም። ወደ ሜዳ አልለቀቁትም። ምን ብሎ ነበረ? ታስሮ ነበር። ለምን? ወደ ሜዳ ቢለቀቅ ከሌሎች አህዮች ጋር ሁሉ ተቀላቅሎ የትኛው ነው እዛ ሜዳ ላይ ሄዳችሁ አምጡልኝ አላላቸውም። ኢየሱስ የታሰረ አህያ አለ፣ ሂዱና ፈታችሁ አምጡልኝ አላቸው። ከፈቱት በኋላ ሲፈቱት ምንድነው ያሏቸው? ኖ ለምንድነው ይሄን አህያ የምትፈቱት አሉት። ለምን? ባለቤት አለው አህያው። ግን ምን አላቸው ኢየሱስ? የእግዚአብሔር ቃል ስልጣን አለው። እስኪ ስልጣን አለው በሉ እስኪ። ኢየሱስ ክርስቶስ ምን አላቸው? ለምን ብለው ቢጠይቋችሁ ለጌታ ያስፈልገዋል በሏቸው። ጌታ ኢየሱስ ማንንም ሰው ልብስ አንጥፉልኝ አላለም። ማንንም ሰው የዘንባባ ዝንጣፊ ይዛችሁ ምን በሉልኝ አላለም። አንጥፉልኝ አላለም። ሆሳና በጌታ ስም የሚመጣ የተባረከ ነው ብላችሁ ዘምሩ አላላቸውም። ጌታ እንደዛ አልተናገረም። ነገር ግን ሰዎች ራሳቸው ብዙ ታምራት ኢየሱስ ያደርግ ስለነበር፣ ሃሌሉያ፣ የእግዚአብሔር ክብር በሱ ይገለጽ ስለነበር፣ ብዙ የታሰሩ ስለተፈቱ፣ ብዙ በሽተኞች ስለተፈወሱ፣ ሃሌሉያ፣ አጋንንት ከሰዎች በታላቅ ድምፅ እየጮኸ ይወጣ ስለነበረ፣ ኢየሱስ ላይ የሚታየው ክብር የሚታይ ሞገስ ስለነበረ፣ የእግዚአብሔር ኃይል በሱ ላይ ይገለጽ ስለነበረ ነብዩ ኢየሱስ ብለው ተመልከቱ። በአምላክነቱ አይደለም እንደዛ ያደረጉ። ተመልከቱ እዚህ ላይ ይላል ነብዩ ኢየሱስ ይሉታል። አንብቡት። ሌላ ቦታ ላይ መመስከሪያዎች ማመሳከሪያዎች ወስዳችሁ ታነቡ ነብዩ ኢየሱስ ነው ይላሉ። ልብሳቸውን ማንጠፍ ጀመሩ። ዘንባባ ዝንጣፊ እያመጡ በመታልፍበት ማን ነው የሚያልፈው? ግን ኢየሱስ እየረገጠው ነው የሚሄደው። ማን ነው እየረገጠ የሚሄደው? ዘንባባውን ኢየሱስ ይረግጠዋል እንዴ? ኢየሱስ እኮ አህያው ላይ ነው ያለው። ኢየሱስ ያለው የት ላይ ነው? አህያው ነው ይለው። ግን እዛ ሰፈር በጣም ብዙ አህዮች ነበሩ። አንድ አህያ ተመርጧል እዛ አካባቢ። በጣም የሚገርማችሁ እኮ
በጣም የሚገርም ነው። ይኸው ኢየሱስ በዚህ አንድ አህያ በዚህ ሌላ አህያ ከአንዱ ላይ ተሳፍሮ ቢሄድ ለሁሉም አህዮች ይነጠፍላቸው ነበር። ከምን የተነሳ ነው የሚነጠፍላቸው? ከማን ጋር ነው እየሄዱ ያሉት? ከንጉሥ ጋር እየሄዱ ነው ያሉት። ንጉሥ ተሸክመው እየሄዱ ነው። ንጉሡን እያጀቡ እየሄዱ ነው። ሃሌሉያ! የሚደረገው ነገር ሁሉ ይደረግ የነበረው ለማን ነው? ለንጉሡ ለኢየሱስ። ያ እየተደረገ ያለ ፈሪሳውያን በጣም ተናደዱ። ፈሪሳውያን ምን አሉ? ቁጥር 39 ላይ ከሕዝብ መካከል ከፈሪሳውያን አንዳንዱ መምህር ሆይ ደቀ መዛሙርትህን ገሥጻቸው አሉት። ኢየሱስ ማንንም አልጠየቀም። ግን በሱ ላይ ከተገለጸው ክብር የተነሳ እግዚአብሔር አብ፣ መንፈስ ቅዱስ፣ ሥላሴ ነው የሚሄደው፣ በዛ እየሄደ። ስለዚህ አህያዋን ማንም ሰው ከዛ በፊት ስለ አህያዋ ጉዳይ የለውም። ስለ አህያዋ ጉዳይ ማንም ሰው ደንታ አይሰጠውም። አህያዋ ታስራ ነው ነበር። ምንድነው ታዲያ አህያዋ ዘንባባ እንዲነጠፍላት ያደረገው? ኢየሱስ ነው። ኢየሱስ ከአህያዋ ላይ ምን ስላለ? ስለተቀመጠባት ነው። ሕዝቡ ደግሞ ኢየሱስ አድርጉ ሳይላቸው ራሳቸው ማክበር ጀመሩ። ራሳቸው ማድረግ ያለብን ነገር ብለው ልብሳቸውን እያነጠፉ የዘንባባ እያመጡ በሚሄድበት መንገድ ላይ ሁሉ ማስቀመጥ ጀመሩ። በሳሙኤል ዘመን ሳሙኤል ጋር ትንቢት የሚናገሩ ነቢያቶች ነበሩት አይልም እንደ መጽሐፍ ቅዱስ? ሳኦል ከነቢያት ጉባኤ ጋር ሆኖ ነው የሚለው እኮ። መሪያቸው ማን ሆኖ ነው የሚለው? ሳሙኤል በነበረበት ጊዜ ነቢያት ነበሩ። ኤልሳም፣ ኤልያስም፣ ሳሙኤልም ደቀ መዛሙርት እንመለከታለን። ጌታ ኢየሱስም ደቀ መዝሙር ነበረው። ዮሐንስ ራሱ ደቀ መዝሙር ነበረው አልነበረውም እንዴ? ደቀ መዛሙርቱን ወደ ኢየሱስ ልኮ ይላል መጽሐፍ ቅዱስ። የእግዚአብሔር መንግስት አንዱን አንዱ እየተካ የሚሄድ ነው። አሜን። አንዱ ይጀምራል፣ ለአንዱ እግዚአብሔር ራእይ ይሰጠዋል። ያ ራእይ ሌሎችን እየተካ ምድርን የሚሞላ ነገር እግዚአብሔር ሊያደርግ ይፈልጋል። የእግዚአብሔር ስም ብሩክ ይሁን። ከዛ በኋላ አንድ በጣም ያስገርመኝ ነገር ልንገራችሁ። እዩ፣ አዛሄል እና ኤልሳ በማን ነው እንዲቀቡ ትእዛዝ የሰጠው እግዚአብሔር? በኤልያስ እንዲቀቡ ነው የታዘዘ። በእስራኤል ላይ ንጉሥ እንዲሆን እዩን ቀባልኝ አለው። በሶሪያ ላይ ንጉሥ እንዲሆን አዛሄልን ቀባልኝ አለው። በአንተ ፈንታ ነቢይ እንዲሆን ማን እንቀባልኝ አለው? ኤልሳን ቀባልኝ አለው። ግን እዩን የቀባው ማን ነው? ኤልሳ ነው። እዩን ሲቀባው በጣም ያስደነቀኝ ነገር ልንገራችሁ። ሁለተኛ ነገሥት ላይ ነው ያለው። ሂዶ አንድ ጎረምሳ መጣ ይላል። መጣና እዩን ወስዶ ወደ ቤት ውስጥ አስገባው። ቤት ውስጥ አስገባና የዘይት ማሰሮ ምን አለበት ይላል፣ ቀንድ በዘይት ይዞ ነበር። አፈሰሰበት። ካፈሰሰበት በኋላ እግዚአብሔር እንደዚህ ይልሃል ብሎ ትንቢት ተናገረው። ከዛ ልክ እዩ ያን ካደረገ በኋላ ሲወጣ ይሄ እብድ ምንድነው ካንተ የፈለገው? ምን ሊያደርግ ነው የመጣው? ምን አሉት? ይሄ እብድ ነው እንደ የነበረው ምን ሊያደርግ ወደ አንተ መጣ አሉት። ከዛ አይ እብድ አይደለም አላቸው። እንዲህ አለኝ ስለ ንጉሥነት ነገር ልብሳቸውን አውልቀው ይላል የሚረማበድበት ላይ አስቀመጡት። እዩ ነክሷል አሉት። የገባቸው አይመስለኝም። ልብሳቸውን አወለቁ። ልብሳቸውን አውልቀው እሪ እንዲረማበድበት አደረጉት። ማን አላቸው? እሱ አላቸው? አላላቸውም። ግን ንጉሥ ምን እንደሚገባው ንጉሥን የሾመው ማን ነው? እግዚአብሔር ነው። ጌታ ኢየሱስ ክርስቶስ ምን አለ? አባቴን የሚሰማ እኔን ይሰማኛል አለ። ወይም እኔን የሚሰማ እናንተን ምን ይላችኋል? ይሰማችኋል። እኔን የማይሰማ ከሆነ እናንተን አይሰማችሁም። ስለዚህ ጌታ ኢየሱስ ክርስቶስ በዚች ውርንጫ ላይ ስለተቀመጠባት ነው አህያዋ በምትሄድበት ቦታ ሁሉ የዘንባባ ዝንጣፊና ልብስ ነበር። የተደረገው ሁሉ የሆነው ለክብር ጌታ ለኢየሱስ ክርስቶስ ነው የሆነው። በምድር ላይ ያሉ ነገስታቶች በዚህ ምድር ላይ ጠቅላይ ሚኒስትር ይሁን ፕሬዝዳንት ይሁን ንጉስ ንግስት ይሁን ምን ይደረግላቸዋል? ክብር ይደረግላቸዋል። መጽሐፍ ቅዱስ ሲናገር ክብር ለሚገባው ምን ስጡ አለ? ክብርን ስጡ። መፈራት ለሚገባው መፈራትን ስጡ። ጌታ ኢየሱስ ምን አለ? የቂሳርን ለቂሳር አድርጉት አለ። በቃ ለቂሳር የሚሰጠውን ስጡ። የእግዚአብሔር ደግሞ የእግዚአብሔር ነው፣ ማንም አይነካው። እግዚአብሔር ክብሩን ለማንም አይሰጥም።
ይሰማችሁ ነው። እግዚአብሔር ክብሩን ለማንም አይሰጥም፣ ለኛም ደግሞ አይጠቅምም፣ ለሰው አይጠቅመውም። ምክንያቱም የሚጋፉት ሁሉ ይወድቃሉ። የእግዚአብሔርን ክብር ማንም ሊጋፋ አይችልም። እዚህ ላይ ግን ስንመለከት ፈሪሳውያን ከኢየሱስ ይልቅ ዕውቀት አለን ብለው ምንድነው ያሉት? ዝም በላቸው አሰኛቸው። ለምን? ደቀ መዛሙርትህ እየጮሁ ነው፣ ሆሳና እያሉ ነው። አንተ አምላክ አይደለህም ነው የሚሉት። ኢየሱስ ምንድነው? አምላክ ነው። አሜን አሜን። ለምን? they did not understand። መንፈሳዊ ነገር በጣም ከባድ ነው። ተመልከቱ ምን አላቸው? መልሶም እንዲህ አላቸው፣ እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮሃሉ። እነዚህ ሰዎች እየጮሁ እኮ ነው ያሉት። አንተ ክብር አይገባህም እኮ ነው ያሉት። ክብር አይገባህም፣ ዝም አሰኛቸው። አንተ ሰው ነህ፣ ዝም እንዲሉ አደረጋቸው። ጌታ ግን የመለሰላቸው እነዚህ ሰዎች ዝም ቢሉ ድንጋዮች ራሳቸው መናገር ይጀምራሉ። አንድ ነገር ልንገራችሁ፣ እግዚአብሔር ዛሬ አይኖቻችን ይከፍተዋል። አሜን። ይውላችሁ ምንም ነገር ከሌለን፣ ምንም ነገር የሚበላ ነገር በሌለበት ቦታ ላይ፣ ጥንብ በሌለበት ቦታ ላይ አሞራዎች ይገኛሉ እንዴ? አይገኙም። ጌታ ኢየሱስ አለ እኮ አሞራ የሚሰበሰበው ምን ባለበት ነው አለ? ጥንብ ባለበት ነው። እኛ በጣም እናውቃለን። ይሄ ትልልቅ አሞሮች አሉ ሀገራችን። የሆነ ጥጃ ሲሞት፣ አህያ ሲሞት ተሰብስበው የሚበሉ። ስለዚህ ጌታ ኢየሱስም የተናገረው ምንድነው? ጥንብ ባለበት ነው አሞራ የሚሰበሰበው። ሐዋርያት በነበሩበት ጊዜ ጌታ ኢየሱስ ክርስቶስ በምድር ላይ ያለ ምግብ የሚበሉበት ጊዜ አጥተው ነው የሚለው መጽሐፍ ቅዱስ። እስኪ ወደ ምድረ በዳ ኑና እረፉ አላቸው ይላል ዮሐንስ ወንጌል ይመስለኛል ምዕራፍ 6 ላይ። ወደ ምድረ በዳ ምን በሉ? ኑና እረፉ። ተደብቀው እኮ ነው፣ ማንም ሰው እንዳያቸው ሽልክ ብለው ሲሄዱ ህዝብ ምን አላቸው ይላል? አዩአቸውና ተከተሏቸው። ምን ያህል ህዝብ? 5000 ምናምን 6000 ምናምን። ታምራት እኮ የተደረገው እንደዛ ስለሆነ አይደል እንዴ? ግን ጌታ ኢየሱስ የሆነ ነገር እየተናገረ የነበረው ምንድነው? በቃ እንዲያርፉ ነው የፈለገው። በጣም ቢዚ ሆነዋል። ለምንድነው ይሄን ነገር ዛሬ መናገር የፈለኩት? በጣም የደረስንበት ዘመን ኮንፊውዝድ የሚያደርግ ዘመን ስለሆነ what's the will of God? የተጻፈው የእግዚአብሔር ቃል ምንድነው የሚለው? እዚህ ብቻ አይደለንም ያለ ነው። ታውቃላችሁ። እግዚአብሔር የተመሰገነ ይሁን። በሚዲያ ነው ዩቲዩባችንም እግዚአብሔር እያሳደገው ነው። የእግዚአብሔር ስም ብሩክ ይሁን። ስለዚህ ለምንድነው ለነዚህ ፈሪሳውያን ያልመለሰላቸው? ወይም ሰምቶ ዝም በሉ እናንተ ለኔ አያስፈልገኝም ክብር የሚገባው ለአብ ነው አላለም። ሀብታም ሰዎች በጣም ቤታቸው ሰው ነው ዙሪያውን ቤቱ በቃ በቤቱ አካባቢ ሁሉ ሰው ነው የተቀምጠው። በተለይ የሚሰጡ ከሆነ ደሃን የሚረዱ ከሆነ ብዙ ሰው በአካባቢያቸው በቤታቸው ሁሉ አለ። ችግረኛ ሲሆን ወደ እነሱ ይሄዳል። ለምን? they have solution። የሰማችሁ ነው። መፍትሄ አላቸው። አይምሰላችሁ። ቁጭ ብላችሁ አስቡ። እናንተም በሚዲያ በፌስቡክ በዩቲዩብ የምትከታተሉኝ ቁጭ ብላችሁ አስቡ። እግዚአብሔር ካንተ ጋር ካልሆነ በስተቀር ሰው ካንተ ጋር አይሆንም በጭራሽ። እሱ ብቻ አይደለም፣ በዘመናችንም ከኛ ዘመን በነበሩትም ሁሉ ሰዎች የሚሰበሰቡት የእግዚአብሔር ነገር ባለበት ቦታ ላይ ነው። እንደገና ደግሞ አለው ሰው የሚሰበሰበው መፍትሄ ባለበት ቦታ ላይ ነው። ሰዎች የሚገኙት የእግዚአብሔር ነገር ባለበት ቦታ ላይ ነው። ክብር ባለበት ቦታ ላይ ነው። አንዳንድ ሰዎች በቃ የሆነ ነገር የተናገሩ ሜጋ ቸርች ምናምን ይባላል። ልንገራችሁ፣ እግዚአብሔር እዛ ቦታ ላይ ያስቀመጠው ነገር አለ። ለአገልጋዩ በኋላ ሊጠየቅ ይችላል ዳዝማረር። ነገር ግን እነዚህ ሰዎች የሚመጡት የሆነ ነገር የሚጽናኑበት ነገር አግኝተዋል። እዛ ቤተክርስቲያን ላይ የሆነ ነገር አግኝተዋል። እነግራችኋለሁ። ያለዛ ዝም ብሎ አይሰበሰብም። አዝነው ሲሄዱ ምናልባት እየተጽናኑ ይሆናል። አሜን፣ እየተጽናኑ ይሆናል። ተስፋ ቆርጠው ሲሄዱ ተስፋቸው የሚታደስበት ቦታ ሊሆን ይችላል። እኛ ትክክል አይደለም የምንለውን ሁሉ እግዚአብሔር ግን የጉብኝት ጊዜ ያደርግላቸዋል። እግዚአብሔር ከሱ ጋር ካልሆነ በስተቀር ጌታ ኢየሱስ ክርስቶስን ያጀቡት፣ የተንከባከቡት፣ ያከበሩት፣ የተቀበሉት እሱ ጋር የሆነ ነገር ስለነበረ ነው። አሁንም እንደዛው ነው። there is no change። እንደ አገልጋይ እንደ እግዚአብሔር ሰው እንደ እግዚአብሔር ሴት ክብርን ለእግዚአብሔር መስጠት ግዴታው ነው። እየሰማችሁ ነው። ምክንያቱም ክብርን ከተሻማ በሱ ላይ ያለው ጸጋ ይቆማል፣ በሷ ላይ ያለው ጸጋ ይቆማል፣ አይሰራም። ለምን? ለማንም አልሰጥም ነው ያለው እግዚአብሔር። ነገር ግን ምን አለ? የሚያከብሩኝን ምን እላለሁ? አከብራለሁ።
ልክ ሳኦል መታዘዝ ሲያቆም ማመጽ ሲጀምር የዳዊት ቤት እየበረታ የሳኦል ቤት ምን እያለ ሄደ ይላል? እየደከመ ሄደ። ስለዚህ እግዚአብሔር ከፈሪሳውያን መንፈስ ትውልዱን ይጠብቅ። አሜን አሜን። እግዚአብሔር ከፈሪሳውያን መንፈስ ትውልዱን ይጠብቅ። እግዚአብሔር ከፈሪሳውያን መንፈስ ትውልዱን ይጠብቅ። ያ ንጉሥ እዩ የተባለው በእስራኤል ምድር ላይ ያውቃሉ፣ ለእግዚአብሔር ክብር መሰጠት እንዳለበት ያውቃሉ። ነገር ግን ንጉሥ ነህ ብሎኛል ሲላቸው ልብስ አውልቀው ማንጠፍ ጀመሩ። ወገኖች በሚረማመድበት ቦታ ላይ ልብስ ማንጠፍ ጀመሩ። አይታችኋል? በኤርፖርት ላይ የሆነ ቀይ ምንጣፍ ይነጠፋል። መሪዎች፣ የሀገር መሪዎች በሚመጡበት ጊዜ የሰማችሁ ነው። who put them in that position? ማን ያስቀመጣቸው? የሀገር መሪ አድርጎ የሾማቸው ማን ነው? በፍጹም ስልጣን ይላል ሮሜ ምዕራፍ 13 ላይ መሰለኝ ከላይ ካልተሰጠ በስተቀር የለም። ትንሹ ነገር ትንሽ እንኳን ቢሆን ዛሬ ይሄን ነገር ከሰማችሁኝ ማምለጥ ይሆንላችኋል። ሃሌሉያ። ለምን? የእግዚአብሔር ሐሳብ ነው፣ የእግዚአብሔር ቃል ነው፣ የኔ ቃል አይደለም። ምክንያቱም ትውልድ እየተናገረ ነው። ለምንድነው እንደዚህ የሚሆነው? ለምንድነው ያ የሚሆነው? ለምንድነው ሰው ሚጃብ የሚጨኝ? ለምንድነው እንደዛ የሚሆነው? ወገኖቼ ሰው አንድ ነገር ስላለው ነው ሰው የሚመጣው። አይሆንም። ያለዛ ማንም ሊያጅብ ማንም ሊከተል አይችልም። እንዴት አድርጎ ይመጣል? ለምን እኔን አይከተለኝም ሰው? እውነት እየሰማችሁ ነው? ለምን እኛን የማይከተለን ሰው? የእግዚአብሔር ክብር በእኔ ላይ በሚገለጥበት ጊዜ፣ የእግዚአብሔር ክብር በአንተ ላይ በሚገለጥበት ጊዜ፣ የእግዚአብሔር ክብር በአንቺ ላይ በሚገለጥበት ጊዜ ወደድክም ጠላህም የምትበላበት ጊዜ እንኳን ላይኖር ይችላል። ይሄ የእግዚአብሔር ቃል ነው የሚያሳየን። ሰዎች ለመፍትሄ ይፈልጋሉ። ኤልያስ ከሄደ በኋላ ኤልያስ ከተነጠቀ በኋላ ኤልሳ ልክ ከዮርዳኖስ ሲመለስ እግዚአብሔር ሃሌሉያ በሱ ላይ ያስቀመጠውን ያ ፈሪሳው ያልሆነ ወይም ካህናት ያልሆኑ የሆነ ነገር የሌላቸው ተራው ሕዝብ በኢያሪኮ የነበረው ሕዝብ በኤልሳ ላይ የነበረውን ክብር አዩት። ለምን እንደወጣ ቃላችሁ በቲዮሎጂ አእምሯቸው አልተዘጋም። የሆነ ነገር ተምረው አእምሯቸው አልተያዘም። ብዙ ሲያወጡ ሲያወርዱ አልዋሉ። በቅንነት ግን የእግዚአብሔርን ነገር አዩትና በዚህ ከተማ ላይ ምን አላሉ? ጭንገፋ አለ፣ መከራ አለ፣ ምድሪቱ መራራ ሆናለች፣ የተባረከች ምድር ነች፣ ነገር ግን ውሃዋ ይጨነግፋል አሉት። ምድሪቱ ትጨነግፋለች፣ ውሃ ምንድነው? መራራ ነው። አሁን ካንተ ዘንድ መፍትሄ እንፈልጋለን አሉት። ኤልያስ maybe he went there 100 times። ተመልከቱ የሕዝብን ነገር። አሁንም እኮ ጌታ ኢየሱስን እናነባዋለን፣ ደግመን እናነባዋለን። thank you Jesus። ወደ ኢየሱስ ማመጡ፣ በውርንጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። ደቀ መዛሙርቱ ናቸው። ኖ ወንደር እነሱ የሆነ ነገር ቢያደርጉ ኢየሱስ ምን ይሉታል? ያውቁታል። 37 ላይ ወደ ደብረ ዘይት ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ ያላቸው ታምራቱን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀምረው በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉ። ከሕዝብ መካከል ከፈሪሳውያን አንዳንዱ ምን በጌታ ስም የሚመጣም የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉ። አያችሁ። ከዛ በኋላ ግን ፈሪሳውያን ያደረጉትን ነገር ታውቃላችሁ። ወደ ደብረ ዘይት ቁልቁለት አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ጌታ ኢየሱስ ክርስቶስን ልብሳቸውን ያነጥፉ የነበሩት፣ ዘንባባ ዝንጣፊ ያደረጉ የነበሩት፣ አህያዋ በመታልፍበት ሁሉ ያስቀምጡ የነበሩት ፈሪሳውያን አይደሉም? ደቀ መዛሙርት አይደሉም? ማን ነው ታዲያ? ተራው ሕዝብ፣ እዛ የነበረው ሕዝብ። ጌታን ኢየሱስን የተቀበለውና ታምራቱን ከሱ ይቀበል የነበረው በቲዮሎጂ የተሞላ ሕዝብ አይደለም ነው እንዴ? ራሳቸው ፈሪሳውያን ምን እንዳለ ታውቃላችሁ? ይሄ መጽሐፍ የማያውቀው ሕዝብ የተረገመ ነው አሉ። እስኪ ስሙ አሏቸው አሉ። ከፈሪሳውያን ይሄን ሰው የሚያምነው አለ አሉ። ማን የተከተለ? እሱን እኮ የሚከተሉት እነዚህ መጽሐፍትን የማያውቁ ግን እኮ መጽሐፍትን የማያውቁ እግዚአብሔር ባለፈው ሳምንት አይተናል። ዲቫይን
ዲቫይን ኢንስትራክሽን የእግዚአብሔር ምሬት በመለኮታዊ ዕውቀት ዝም ብሎ እግዚአብሔር ድምፅ ሳይሆን በቃ በውስጣቸው ግን የሆነ እንደዚህ ያድርግ የሚል ነገር የሚገፋ ነገር በውስጣቸው ስለነበረ ኢየሱስ ክርስቶስ ተከተሉት፣ አከበሩት፣ ታምራቱን ተቀበሉ፣ ፈውሱን ተቀበሉ። ነፃ መውጣት ለነሱ ሆነ። ሃሌሉያ! ብዙዎች ወደ እግዚአብሔር መንግስት ገቡ። የመጣሁት ለነሱ ነው አለ ኢየሱስ ራሱ። ለማን? ለማያውቁ ኃጢአተኛ ለምትሏቸው እናንተ ፈሪሳውያን ኃጢአተኛ ናችሁ ለምትሏቸው፣ ቀራጭ ለምትሏቸው፣ እናንተ አመንዝራ ለምትሏቸው ለነሱ ነው የመጣሁት አለ። ሙሴን በጣም ያስቸግሩት የነበረ የገዛ ወገኖች ናቸው። ነቆሬ የሚያስጨንቁት የነበረው ምክንያቱም የሌዊ ዘር ናቸው። ያስጨንቁት ነበር። ብዙዎች ሌሎች እንደነሱ አልነበሩም። ስለዚህ ጌታ ኢየሱስ ክርስቶስ ከአህያው ውርንጫ ላይ ስለሆነ ወይም ከአህያው ላይ ስለሆነ የሚደረገው ነገር ሁሉ የሆነው የክብር ጌታ ከእርሱ ጋር ስለነበረ ብቻ ነው። መጽሐፍ ቅዱስ ሲናገር ኢያሱን እግዚአብሔር ማለት ሙሴ የእግዚአብሔር ባሪያ ከሞተ በኋላ እግዚአብሔር ኢያሱ እንደዚህ አለው፣ ዛሬ በእስራኤል ሁሉ ፊት ከፍ ከፍ ማድረግ ጀምራለሁ አለው። ስሙኝ፣ ዋይ እንዲያመልኩት ነው? ኖ እንዲፈሩህና እንዲታዘዙህ አለው። ለሁለት ነገር ምን እንዲሉ? እንዲፈሩህ፣ እንዲታዘዙ። ለምን? ካልታዘዙት እሱን ሳይፈሩ ሲቀሩ እግዚአብሔርን ነው። ምክንያቱም የማናየውን እግዚአብሔር ወክለው እዚህ የተቀመጡ ሰዎች አሉ። በጊዜው የነበረው ኢያሱ ነው። ያንን ሰው ካልፈሩትና ካልታዘዙት ወደዛ ተስፋ ምድር እንዳይገቡ እንቅፋት ይሆንባቸዋል። እየሰማችሁ ነው? ሙሴ ላይ በመነሳታቸው ምድረ በዳ ቀርተዋል። ስለዚህ ለምንድን ነው አሁን ያለው ትውልድ ወይም አሁን ያሉት ሰዎች በቃ ለሰው ክብር አይገባውም እንዴ? እግዚአብሔር ሲያከብር ነው የሚከብረው ሰው። እንደገና እደግመዋለሁ፣ እግዚአብሔር ካላከበረ በፍጹም ክብር አይመጣም። እኛው ባለም ያለው ባለስልጣን ምናምን ነው። ያ ባለም ያለው ባለስልጣን ራሱ እግዚአብሔር ነው ያስቀመጠው። አንድ የሀገር መሪ ወደ አንድ ሀገር ሲሄድ እንዳለ የአካባቢ በሙሉ ባለፈው እዚህ የሆነ አንድ ቦታ ላይ ጠቅላይ ሚኒስትር ትሩዶ ፎርመር ጠቅላይ ሚኒስትር ትሩዶ አንድ ቦታ ላይ መጣ። የጁሾች ነርሲንግ ሆም ሊጎበኝ መጣ። ለሶስት ቀን ከመምጣቱ 2 ቀን 3 ቀን ውሻ ይዘው አካባቢውን ሁሉ ቼክ እያደረጉ ተመልከቱ። ለስንት ቀን? 2 ቀን ይሁን 3 ቀን ቼክ ካደረጉ በኋላ እንደገና በፊት በር አይደለም የገባው፣ በኋላ በር በኩል ገብቶ ሰላም ብሎ ስለ ምርጫ ባለፈው የምርጫ ጊዜ ተደረገ ጊዜ እዛ ምሰራ ሴት ነው የምትነግረኝ። ብዙ ጥናት ተደርጎ ማን ነው እዛ የሚሰራው? ለምን? ባለስልጣን እየመጣ ነው። ተመሳሳይ ቢያንስ 7-8 መኪናዎች ተመሳሳይ አንድ አይነት መኪናዎች የትኛው እንደሆነ አይታወቅም። ያለው ጠቅላይ ሚኒስትሩ ወይም ባለስልጣኑ የትኛው መኪና እንዳለ አይታወቅም። አንድ ሰው እግዚአብሔር ሲያከብረው መቅለል አይችልም። እስኪ አይችልም በሉ እስኪ። እግዚአብሔር ሲያከብር፣ ነገር ግን እግዚአብሔር ያላከበረው ሰው ሊያከብረው አይችልም። ይኸው ጌታ ኢየሱስ እኮ ኑ ተከተሉኝ አላለም አለ እንዴ? ኑ አንጥፉልኝ አላለም። ይቅርታ አንጥፉልኝ፣ ዘንባባ አምጡ አለ እንዴ? አላለም። ለምንድን ነው ታዲያ ፈሪሳውያን የተናደዱት? ለምን ተናደዱ? ለነሱ አንድ ቀን እንደዛ ተደርጎላቸው ያውቃል እንዴ? አያውቅም። አንድ ቀን አልተደረገላቸውም። ግን ጌታ ኢየሱስ ምን አላቸው? እናንተ አላቸው የመንግስተ ሰማይን በር መክፈቻ ምን ብላችኋል? ይዛችኋል። ሰዎች እንዳይገቡ እየከለከላቸው ነው። እናንተ ደግሞ እንዳትገቡ ሆናችኋል ይላቸዋል። ስለዚህ ኢየሱስ ምን አሉት? ለምን ዝም አታሰኛቸውም? ደቀ መዛሙርትህ እኮ እግዚአብሔርን ክብር እየተሻሙ ነው። እንደሱ እኮ ነው ሐሳባቸው። እንደሱ ነው። ግን ኖ አላቸው። እነሱን ዝም ባሰኛቸው ድንጋይ ራሱ ይጮሃል። ምንድነው? this is my time አሜን። this is my time የኔ ጊዜ ነው አሁን አላቸው። አሁን ይኸውላችሁ ለሁሉ ጊዜ ስላለው ነው። ስለዚህ ኢየሱስ በእኔና በእናንተ ላይ በሚከብርበት ጊዜ፣ በእኔና በእናንተ ላይ በሚታይበት ጊዜ ምንም ማድረግ አይቻልም። እስኪ ምንም ማድረግ አይቻልም በሉ እስኪ።
ይልቅስ ሰው ማለት ያለበት ለምን እግዚአብሔር በእኔ አይሰራም ቢል ይሻላል። እየሰማችሁ ነው? ለምን እግዚአብሔር እንዲሰራ በእኛ እንዲጠቀም እግዚአብሔር እንዲከብር ለእኛ ክብራችን በሰማይ ነው እንጂ በምድር አይደለም። አሜን። ቅባት በእኛ ላይ ከሆነ የእግዚአብሔር ክብር በእኔና በእናንተ ላይ ከመጣ ግዴታ ነው፣ እንፈለጋለን። አሜን። የምንፈለግበት ዘመን መጥቷል። የእግዚአብሔር ስም ብሩክ ይሁን። የምንፈለግበት ዘመን ምን ብሏል? መጥቷል። የእግዚአብሔር ስም ብሩክ ይሁን። የምንፈለግበት ዘመን ቅርብ ነው። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር እናመሰግነዋለን። ሃሌሉያ።